ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጦይ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኛ አልሐምዱሊላህ በጣም ሰላም ነን። እናንተ እንዴት ናችሁ? ሰላም ባያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የሀገሮች የኢትዮጵያ ልጆች ስደተኞች እንዴት ናችሁ? ደህና ናችሁ ወይ? አሁን ትንሽ ነገር ለማለት ዝግጅት አድርገናል። እንድትከታተሉን ጋብዛለሁ። አዎ በመጀመሪያ ለኛም ብርታት ይሆን ዘንድ ላይክ አድርጉን፣ ሰብስክራይብ አድርጉን፣ ቪዲዮዋችንን ደግሞ ሼር አድርጉልን። እኛ ደግሞ የተሻለ ነገር ይዘን ለመምጣት እንሞክራለን። የተለያዩ ነገሮችን አስበናል ኢንሻአላህ ባላህ ፍቃድ ማለት ነው። ስለዚህ ዛሬ የምንወያየው የአረብ ሀገር እህቶቻችን አረብ ቤት ሽንት ቤት እያጠቡ ብዙ ነገር እየሰሩ እየደከማቸው እየተሳናቸው እየሰሩ የሚሰሩትን ነገር ምንድነው የሚያደርጉት? እውነት የሚለፉበት ነገር ቁም ነገር ላይ እያረፈ ነው ወይ በሚለው ነው የምንወያየው ማለት ነው። ለምን ሁላችንም የአረብ ቤት ስለቀመስ ነው ድካሙን ስላየ ነው። ብዙ እህቶቻችን ደግሞ ኪሳራ ላይ እየወደቁ ስለሆነ እነዛ ምን ማድረግ ነው ያለባቸው? እናንተ ማለት ነው አረብ ቤት ማለት ነው። ስለዚህ አሁን እኔና ሶፊያ የምንወያየው አረብ ቤት እንደዚህ እየፈጋች እየሰራት እየደከማት እያመማት ናፍቆት እያንገላታት የምትሰራውን ብር ምን ማድረግ አለባት ብለሽ ታስቢያለሽ? እኔ የምለው ምን ማድረግ እንዳለባቸው እኔ በግንዛቤ ትንሽ ማለት የምፈልገው መጀመሪያ ከሀገራችን ስንሰደድ እቅድና አላማ ይዘን መውጣት አለብን። ብዙሃኖቹን ለማየት ትንሽ በራሴ ተሞክሮ እንዳየኋቸው ብናገር ከሀገራችን ከተሰደድን በኋላ ግን እቅዳችንና አላማችንን እንስታለን በአብዛኛው ማለት ነው። ግን ብዙዎቹ ደግሞ ትዳር ሊኖራቸው ይችላል፣ በቤተሰብ ላይ ሊልኩ ይችላል ብዙዎቹ ማለት ነው። ያንን ነገር ደግሞ እዚህ ሀገራችን ከተመለስን በኋላ ብዙ ነገር ሆነን ነው የምንሰራውና ያችን ነገር ደግሞ ለማስተካከል እንደ ማንኛውም ነገር ማለት ነው ገንዘባችንን ለከሌ ይሄ ይሰጥ ማለት የለብንም። ምክንያቱም በአግባብ ለሻይ ለቤተሰብ የሚሰጠውን ነገር እዚህ ከመጣን በኋላ በጣም ቁጭት ያድርብናል። ገንዘብ ግን እዛ ስንሆን የቤተሰብ ናፍቆት አለ፣ የሁሉም በቃ የሀገር ናፍቆቶች አሉ። እነዛን አይደለም የምናየው፣ እዛ ሆነን የምናየው ያችን ነው። ግን እዚህ ከመጣን በኋላ ደግሞ ብዙ ነገሮች እናስባለን እጃችን ላይ ያጣን ጊዜ። ከዛ በኋላ እዚህ ከመጣን በኋላ ገንዘባችን በስርዓት ሳይቀመስ ሲቀር እና ብዙ ነገር የቅንጭላትን በጣም የአእምሮም ራሱ ህመም ይዘን ልንመጣ እንችላለን ብዬ አስባለሁኝ። አንደኛ በትዳር ላሉት ሰዎች ደግሞ አንቺ ትንሽ ማለት ምትዩ ካለሽ ደግሞ እና ያለው በትዳር ሁሉም ትዳር ጥሩ ነው፣ ሁሉም ትዳር መጥፎ ነው ማለት አንችልም። ታማኝ ይኖራል ለፈጣሪው ያደረ ከሆነ ያው የትዳር ባለ እንትናችሁን አጋራችሁን እናንተ ናችሁ የምታውቁት። ለምሳሌ መምረጥ ያለባችሁ ወይም ደግሞ አብረሽው ስትኖሪ የምታውቂው አንቺ ነሽ እህቴ። ስለዚህ የትዳር አጋሬ ጥሩ ነው ወይም ደግሞ እንደዚህ ያደርግልኛል በቃ አላማው ትዳር ቤተሰብ መስራት ከሆነ ሊያረግልሽ ይችላል። እዛ ሆና እየለፋች ነው፣ እኔ ደግሞ ዝኩኜ ማድረግ ያለብኝ ላርግ ምን ሊኖር ይችላል። ያ ከሆነ ጥሩ እንደዛ ታረጋለሽ። ያውም ሆኖ ግን ቤተሰብ ቸክ ማድረግ አለበት። የልጅ ብር እውነት ቁም ነገር ላይ ውሎላታል ወይ? ስትመጣ ችግር ላይ አትወርቅም ወይ? እየሰራላት ነው ወይ ቢል ጥሩ ነው። ያ ማለት ጣልቃ እየገባ ነው ማለት ሳይሆን በኋላ ያች ልጅ መታ ችግሯ ቤተሰብ ላይ ቤተሰብም ገንዘብ እናት ራሱ ገንዘብ ካለሽ ነው ምንም ጥሩ ብትሆን ልታስብ ትችላለች፣ ልትጨነቅ ትችላለች። ሰው አስፈላጊ ቢሆንም ገንዘብ ወሳኝ ነው። ምክንያቱም ገንዘብ ታጣ አንዲ ሰው ማንንም አያስጠጋው። እውነቴን ነው የምላችሁ። ገንዘብ ካላችሁ ሰው አበድሩ ብትሉት ሊያበድራችሁ ይችላል። ለዚህ ተቸግር ያለው ስጡ ብትሉ ሊሰጣችሁ ይችላል። እንደሌላችሁ ካወቀ ግን ያ ሰው 5 ብር አይሰጣችሁም። እውነቱን ስነግራችሁ ማለት ነው። ስለዚህ
ትንሽ የወጣችሁ ያለውን ነገር ነው እዚህ ጋር መተን የምናወራችሁ ማለት ነው። ሁሉም እኮ የታየውን ነገር ነው። የየራሱ የህይወት ታሪክ አለ። በተለይ ደግሞ ትዳር ላይ ቤተሰብ ምን አገባው የሚሉ እህቶቻችን ወንድሞቻችን ይኖራሉ። ግን በአብዛኛው ደግሞ ዛሬ እህቶቻችን ለፊ ናቸው። ትንሽም ቢሆን አሁን በእኛ እርሜና ከእኛ ደግሞ እርሜ ቀደም ባሉት በቤተሰቦቻችን ስናይ ሴት ልጅ በጎረቤቶቻችን በምናየው ብዙ ሰዎች እኮ ብዙ እየተቸገሩ በአካባቢያችን እናያለን። እኛ ደግሞ አካባቢያችንን መልሰው በባህር የሚሄዱ እኮ እህቶቻችን አሉ በጣም እየተቸገሩ። እንደገና ደግሞ ዝጋ ወንድ ቁጭ ብሎ ይሄን ላኪ፣ ይሄን ልብላ፣ ይሄን እንደ ሉተሪ የሚጠቀሙባቸው እህቶቻችን በጣም ህሌናችን እየተነካዝግ ስንት ነገር እየሆኑ የምናያቸው ልጆች አሉ። እና ከዚህ ተሞክሮ ወስዳችሁ እናንተም ገንዘቤ እምን ላይ ዋለ፣ ቤት ሰራልኝ ወይስ አካውንቴ ላይ ስንት አለ የሚለውን ወለባል ቢሆን መቆጣጠር አለባችሁ። በአብዛኛው ኢትዮጵያ ላይ ሴት ልጅ ወንድ ልጅ ልትቆጣጠረው አትችልም የሚል እሳቤ ይኖራል። ግን ያንን እኛ አንቀበለውም። ምክንያቱም በሃይማኖት ራሱ ቢመጣ ወይም በሸሪዓችን ማስተዳደር ያለበት ወንድ ልጅ ነው። ሀቁም ያለበት ወንድ ልጅ ነው። ግን ያንን ደግሞ እኛ ተተስማማንበት ባልተቤቶቻችንን ብናግዝና ቤተሰቦቻችንን ብናግዝ ያ ካላህም የተወደደ ነው። ግን በአብዛኛው ያንን እኛ አንረዳውም። ቤተሰብ ምን አገባው ተብሎ ቤተሰብ አንቺ ልጅ ይሄ ነው ይሄ ችግር አለበት ባልሽ ባለ ሰዓት ቤተሰቦቻችንን የምንጠላበት ጊዜ ይኖራል። ያንን እንዲስተካከል እኔ የምለው ነገር ይኖረኛል። በአብዛኛው ደግሞ ወንድ የተባለ ትዳር ልጅም ይኑርሽ አይኑርሽም አላህን የፈራ መሆን አለበት። አላህን የፈራ መሆን አለበት። ካልፈራ ግን በተለይ ልጅ የሌለው ሌላ አማራጭ ገንዘቧን ከበላህ በኋላ ታከሳከሰ በኋላ ብዙ ነገር ካረጋት በኋላ ሊከዳ ይችላል። እያየነው ነው ዛሬ ከምንም ተሞክሮ ከትንሽም እኛም በዚህ በኩል ባይደርስብንም ትንሽ ነገር ባይደርስብንም በሌሎቹ በጎረቤቶቻችን በዘመዶቻችን ሁሉን ነገር እያየን ነው። እዛውም እየተረዱት ነው። እዛው ቁጭ ብለው ወንዶች ራሱ ቢያንስ ኢጃዛ ቤት በወጡ ሰዓት አንቺ ብርሽን ካላመጣሽ አንቺ የኔ ትዳር አይደለሽም፣ የትዳር አጋሪ አይደለሽም እያሏቸው እዛም እየተቸገሩ ነው። ግን ያንን በሰፊው እንትን ማለት አለባቸው ማሰብ አለባቸው ብዬ አስባለሁ። አንቺ ደግሞ የምትይው ካለሽ ጨምር። ዋናው ነገር ለፍታችሁ ገንዘባችሁ ቁም ነገር ላይ መዋሉን ቸክ አድርጉ ነው ዋናው ነገር ማለት ነው። በጣም መታችሁ ተደስታችሁ ህይወታችሁን እንድትመሩ ገንዘብ ካላችሁ ትዳር መምራት ትችላላችሁ። ከዛም መታችሁ ልጅ መውለድ ትችላላችሁ በአላህ ፍቃድ ማለት ነው። ሁሉም ነገር በአላህ ፍቃድ ነው የሚሆነው። ግን ለስራው አታችሁ ስታበቁ ከሌን ያደርግልኛል ከሌን ይሄን ልርዳው ሰው ረዳሹ አረዳሹ የቀረለት ቀረ ነው። የቀረለታ ያረክሽለት ነገር ይረሳል። ሲዘገይ ራሱ ይረሳል፣ ሲቆይ ይረሳል ማለት ነው። ስለዚህ ራስን ማቆም ግን ያቺ ገንዘብ እኮ ያጣሽ ቀን ማለት ነው። ያጣሽ ቀን ያቺ ገንዘብ ያችን ባላረግ ኑሮ ለከለ ያችን ባላ ምክንያቱም የሰጠሽው ዛሬ ዞር ብሎ ካለሽ ነው የሚርበተበትልሽ ሰው የሚያከብርሽ ጠየቅልሽ ቤቷ ምንድነው ብሎ የሚያይልሽ የሚዞርልሽ እንደገና ደግሞ ልጆቿ ፈካ ብለው የሚያርጉልሽ እንደገና ልጆቿ ቆሸሽ ብለው ቢያው ራሱ ወለ ቤተሰብ እናት አባት ቢሆን ካጣሽ አጣሽ ነው። እዚህ ላይ ግን በጣም ቦታ ኑሮሽ በገንዘብሽ ልክ መቆጣጠርና በቃ እንትን ማለት አለባቸው ብዬ አስባለሁ። እኔ ከማንም በላይ እኔ ገንዘብ ግን ከተሰደርን እዛው ሆነን ገንዘብ ሙሉ ገንዘብ ይብቃናል በቃን ብለን የምንመጣ ሰዎች አለን። ግን እዚህ ከመጣን በኋላ ደግሞ አመት አንዴፍንም ያብራ ያልቃል፣ መልሶ ስደት ነው። ያንን ግን እዛ በሆነ ሰዓት ሁሏን ነገር እዛ ማመቻቸት አለበት። ለምሳሌ እዛ ሆነው ቦታ ቢገዙ የሆነ ነገር ስራ ጥሩ ቤተሰብ ያለው ሰው ታማኝ ቤተሰብ ያለው ሰው ወይም ጥሩ ትዳር ያለው ሰው እዛ ሆነው የሆነ ስራ መክፈት አለባቸው። ቋሚ የሆነ ማለት ነው። ለምን ስትመጣ የምታርፍበት ብር ከሆነ ብር ነው ያልቃል። ተስር ስትለው ሊሰራላት አይችልም።
10 ዓመት 15 ዓመት ሊሰሩ ይችላሉ እዛ ጋር ማለት ነው። ነገር በአካውንት አስቀምጣ ወይም አስቀምጦልኛል ብላ ብትመጣ ባዶ ሊሆን ይችላል እዚህ ቦታ ላይ ያቺ ብር ብትኖርም እንኳን ለተወሰነ ልታንቀሳቀሳት ትችላለች። ምክንያቱም የቤት አስበዛ እንደገና ደግሞ እቃዎች ምናምን ልታሟላባቸው ትችላለች። ተደላራ የምትኖርበት ነገር የለም፣ ምንም ነገር የለም። ምክንያቱም ከኛ ተሞክሮ ትንሽም ብትሆንም ብዙ ጊዜ ሰርተን አይደለም፣ ያው ግን ወተን አይተነዋል። ያችንም ቢሆን ምንም ምሳሌ እኔ ምንም ሳላረግ ነው የመጣሁት። የሰራኋትም ትንሽ ጊዜ ናት። እዚህ ስመጣ ግን እዚህ ስመጣ አልሐምዱሊላህ ያው የተወሰነች እዚህ ከመጣሁ ሰርቪስ ብቻ ነው የሰራሁት ማለት እችላለሁ። ቦታይቱን ገዛው፣ ሰርቪሷን እዛ ላይ አሁን ምንም ሳላረግ እዛች ላይ ነው ያለሁት። ከዚህ መካከል ግን አሁን እኔ ያን ያክልም ባይሆንም ያው በጤናዬ በኩል ትንሽ እያመመኝ ስለሆነ መልሶ መውጣት ራሱ ትንሽ ከበድ ያለ እንትን ሁኔታ አለኝ። ያ በጣም ይቆረቁረኛል። ዛሬ ወይ ሳፋሪ ሰርቼ ነው ቤተሰቤን እንደዚህ በደንብ እመራ ነበር የሚል እቅድ ያለኝ። ምክንያቱም እኛ እንዳሰብ ነው አይደለም የሚቀጥለው ሁሉም ነገር ማለት ነው፣ አላህ ባለው ነው። ያንንም ደግሞ ለዚህ ደግሞ አላህ እስካለለት ድረስ በሰራበት ሰዓት አላህን እያመሰገነ ለአላህ እየተገዛ ጥሩ ነገር ይስሩ ብዬ አስባለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱሁ። አንቺ ደግሞ ካለሽ የምትይውን እንታይ ጨርሰሽ ነው አንቺ? አዎ እኔ ጨረስኩ። ጨረሽ። ስለዚህ ይሄንን ለጊዜው ይሄንን አልናችሁኝ እንጂ ዛሬ ይሄን አወራናችሁ እንጂ እኛ ብዙ የህይወት ታሪክ እናወራችኋለን። ወላሂ ነው የምንላችሁ ማለት ነው። ለምን እኛ በአካባቢያችን በዘመዶቻችን በጓደኞቻችን የደረሰ ብዙ ነገር አለ፣ ብዙ ያየነ ህይወት ታሪክ አለ። ያንን እናወራችኋለን እያንዳንዱ ከስር ከመሰረቱ ማለት ነው። ትማሩበታላችሁ ብለን ስለምናስብ ስለዚህ ተከተሉን ኢንሻአላህ። ሰብስክራይብ አድርጉን፣ ላይክም አድርጉን፣ ኮፒ ሊንክም አድርጉልን፣ ሸርም አድርጉልን። ትማሩበታላችሁ ብለን ስለምናስብ ነው። ለምን አንድ ሰው በሰው ህይወት ታልተማረ በሰው ታልተመከረ መከራ ይምከረው ነው የሚባለው። ስለዚህ እናንተ ደግሞ በሰው ተመክራችሁ መከራ እንዳይደርስባችሁ ነው። እንወዳችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።